ሰላም የሜዳው ሚስጥር ቤተሰቦች፣ ዛሬ ደግሞ ሌላ አስደናቂ ሚስጥር ይዘንላችሁ ቀርበናል። ወደ ታሪኩ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ እናሳስባለን። በ2022 በኳታር ስቴዲየም በሚሊዮን የሚቆጠሩ ሰዎች እያለቀሱ ነበር። ያ ዘውድ ያልጫነው ንጉሥ በመጨረሻም የእግር ኳስ አክሊል ደፋ። አዎ ሊዮኔል አንድሬስ ሜሲ። ነገር ግን ከዚህ ታላቅ ክብር በስተጀርባ ስቅስቅ ብሎ ያለቀሰው ተስፋ ያስቆረጠውና በሚሊዮኖች የማይታወቁ አንድ ትልቅ ሚስጥር አለ። ለመሆኑ ሜሲ እንዴት ከትንሿ የሮዛሪዮ መንደር ተነስቶ የዓለምን እግር ኳስ ሊገዛ ቻለ? ሰኔ 24 በ1987 የአርጀንቲናዋ ሮዛሪዮ ከተማ አንድ አስደናቂ ሕፃን ተወለደ። ሜሲ ገና በ4 ዓመቱ እግር ኳስ መጫወት ሲጀምር ከኳሷ ጋር ያለው ፍቅር ከሰው በላይ ነበር። ነገር ግን በ10 ዓመቱ አንድ አስደንጋጭ ዜና ተሰማ። ዶክተሮች ሜሲ የእድገት ሆርሞን እጥረት ግሮዝ ሆርሞን እንዳለበት አረጋገጡ። ይሄ ማለት ሜሲ ከሌሎች እኩዮቹ እጅግ አጭር ሆኖ ይቀራል፣ እንዲያውም እግር ኳስ መጫወት ሊያቆም ይችላል ማለት ነበር። በየቀኑ በራሱ እግር ላይ መርፌ መወጋት ነበረበት። ለአንድ ታዳጊ ሕፃን ይህ እጅግ አሰቃቂ ህመም ነበረው። ይባስ ብሎ ሕክምናውን በወር $900 ይጠየቅ ነበር። ድሃ ቤተሰቡና የአጥቢያ ክለብ ይህንን መክፈል አልቻሉም። የሜሲ ህልም ጨለመ። የሜሲ አስደናቂ ተሰጥኦ ግን ባህር ተሻግሮ ስፔን ደረሰ። የባርሴሎናው የስፖርት ዳይሬክተር ካርለስ ሬክሳች የሜሲን ጨዋታ ባየ ቅጽበት በአስማቱ ተማረከ። ወዲያውኑ ውልፍ መፈራረም ፈለገ። ነገር ግን በአቅራቢያው ምንም አይነት ወረቀት አልነበረም። ሬክሳች ሳይዘገይ በምግብ ቤት ውስጥ በሚቀመጥ ናፕኪን ወረቀት ላይ ታሪካዊ ውል ጻፈ። ባርሴሎና የሜሲን ሕክምና ወጪ በሙሉ ለመሸፈን ተስማማ። ሜሲና አባቱ በትንሿ ቦርሳቸው ሙሉ ህይወታቸውን ይዘው ወደ ካታሎኒያ ተጓዙ። በባርሴሎና የወጣቶች አካዳሚ ላማሲያ ውስጥ ሜሲ ስፔናውያንን በችሎታው ማስገረም ጀመረ። ብዙም ሳይቆይ የመጀመሪያውን ቡድን ተቀላቀለ። በባርሴሎና ቤት ሜሲ ታሪክ በራሱ ብዕር ጻፈ። የ10 የላሊጋ ዋንጫዎች፣ 4 የሻምፒዮንስ ሊግ ድሎች እና አስደናቂ 8 የባላንዶር ሽልማቶች በግል አሸነፈ። ሜሲ የማያቆም ማሽን ሆነ። ነገር ግን በአገሩ አርጀንቲና ማሊያ ሲጫወት ነገሮች አልሳካሉት። በ2014 ዓለም ዋንጫ ፍጻሜ ላይ በጀርመን ተሸነፈ። ተከታታይ የኮፓ አሜሪካ ፍጻሜዎችን አቶ ስቅስቅ ብሎ አለቀሰ። አገሩ አርጀንቲና ውስጥ ለሀገሩ አትጫወትም የሚል ነቃፊዎች በረቱበት። ሜሲ እጅግ በጣም በመበሳጨት ከብሔራዊ ቡድን ራሱን ማግለሉን አሳወቀ። ነገር ግን ንጉሱ ታሪኩን በዚያ አላበቃም። ሊዮኔል ሜሲ ለሀገሩና ለራሱ ክብር ሲል በድጋሚ ተመለሰ። በመጀመሪያው ኮፓ አሜሪካ አነሳ። ከዚያም በ2022 በታሪክ እጅግ አስደናቂ በሆነ የዓለም ዋንጫ ፍጻሜ ፈረንሳይን በማሸነፍ የዓለምን ዋንጫ ወደ ሰማይ አነሳ። ያ አጭርና በበሽታ የተጠቃው ታዳጊ ዛሬ በብዙዎች ዘንድ የምንጊዜም ታላቅ የእግር ኳሰኛ ጎት ተብሎ በክብር ተቀምጧል። ይህ የሊዮኔል ሜሲ እውነተኛ ታሪክ ነው። ተስፋ አለመቁረጥ የት እንደሚያደርስ የሚያሳይ ድንቅ ማረጋገጫ። ተመልካቾቻችን፣ በሜሲ ታሪክ ውስጥ በጣም የገረማችሁ ክፍል የቱ ነው? ኮመንት ላይ አስፍሩልን። ለዛሬ ያዘጋጀንላችሁ የሜዳው ሚስጥር ቻናል ይህንን ይመስል ነበር። ቪዲዮ ላይክ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ።